አሁን እኮ አታፍሩም ራያ ገብቷል ብላችሁ ትከራከሩኛላችሁ እንደው ትከራከሩኛላችሁ እናንተ አታፍሩም ትከራከሩኛላችሁ በቃ እኔ አምኛችኋለሁ ተከራከራል ገብቷል እንደው አለ እኔ እንደው ይላችሁ እንትዱ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱ ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ እሺ በርን ኧረ ተውት ጭራሽ የማይሆን ነው ኧረ ይልቃውን እሱን ተውትና ፎት ግን እያረጋችሁ ነው እንዴት ነው ነገሩ ቆይ አልገባኝም እኔ ማለት በዛ ትንሽ ልዩነት ውስጥ እንዴት ነው ዝም እያላችሁ ያላችሁት እንዴ ፎት አርጉ እንጂ ጋይስ እንብላው እንዴ እዚህን ጀምር እንዴ የገባችሁ ፎት አርጉ የጎስትን ሊንኩን እሱ ፕሮፋይል ላይ ታገኙታላችሁ ካላስቀምጦላችኋል የገባችሁ ፎት አርጉ ጋይስ ይሄንን መብላት አለብን ከዚህ ነው መጀመሪያ ያለብን እመኑኝ እንዴ ሞቅ አርጉት ደግሞ እንንተና ጋር ምን እንደተፈጠረ አይታችኋል ሞቅ ደመቅ አርጉት በቤተሰብ በጓደኛ በቃ በዘመድ አዝማድ በሉት እየገባችሁ ቦታ አድርጉ በዚህ በኩል ደግሞ እንትና ላይ የቋጠራችሁ ተደሰቱ አሬው ድል ማለት ነው በቃ እኔ ለገይ ኬሬሽ በጣም ነው ደስ ያለኝ በቃ እንደዚህ ከሳምንት እንዲያገባ ነው መንፈልገው አረላ ጋይሶች በቃ እሱን ነው የምላችሁና የገባችሁ ቦታ አድርጉ ጉዞ ወደ ቀጣይ ጨዋታ እንግዲያው ማን ደፍሮ ይሞክረኝና አረ ምን አይነት ቡድን ነው አረቢያንስ ሞክሩብን ሰከንድ አፍ እኮ ማለት ነው እንዲሞክሩ ያላረግነው ጥረት የለም ሰጠናቸው አቀበላ የለም ወፍ የለም አርሰናል ነው ይሄ የድሮ ኦልዲስ ይሄ ካቴና የሚባለው የጣሊያን ቲሞች ትይዝሏቸዋል የጣሊያን ቲም መች ይከላከላል ማጋሌሽ ብትል ሳሊባ ብትል እየደበራቸው እኮ ነው ታቃላችሁ መዝናናት ሲያምራቸው ይነጥቋቸውና መልሰው ኳሱን ይሰጧቸዋል እንዴት ይጮቱ አልቻሉማ መፈተን አልቻሉም ራያ ደሞዝ መቀነስ አለበት ያለ ስራ እየወጣህ ነው ወይ ደግሞ ማለት ነው እንደ ጆተን ይበረኛ ገልብጠን ነው መንገባላችሁ ከዚህ በኋላ ይደብራላ አንመጣጠንም አንደውን ታርጌት ደስ አይልም ፋርመርስ ሊግ እኮ ብያችሁ ነበር ፋርመርስ ሊግ አስመሰል ነው አረ ይሄ ልጅ ምንድነው በእናት ምንድነው በዚህ ሰዓት ማለት ነው the best midfielder የሚያክለው የለም ጽድት ያለ ክሊን የሆነ ሚድፊልደር ማለት ዴክላን ራይስ ነው ዛሬ ማለት ነው አርሰናል ብቻ አይደለም 2-0 ያሸነፈው ዴክላን ራይስ ነው 2-0 ያሸነፈው የሚገርም ጨዋታ የሚገርም ፐርፎርማንስ አይታል የሆነ የትራፊክ እኮ መብራት ነው የሚመስለው አረንጓዴ የትራፊክ መብራት ተሳስተሃል የኛው አይበገረው ቡድን ለተከታታይ 9 ጨዋታ ረሚም አረ እስቲ ተውት እስቲ አንድ ጎል እንኳን አግቡበት በእናታችሁ 9 ጨዋታ አረ አንድ ጎል እንኳን አግቡበት አረ ኩራ ያርሰናል ደጋፊ ደረተን ነፍተ ዛሬ ካናታችሁ አልወድ ይሄን ኮፒ ሊንክ እንቅልፍ አጥቼ ነው የመጣሁት 5000 አርጉ እንትኑን ደግሞ ስቀሉት አልፋታችሁ ዋንጫ የበላችሁ ነው መመስሉት ይሄ ተርፌ ከዋንጫ በላይ እንከት አሁን አይደለም ዋንጫ ማለት ነው ይኸውልህ አይደለም ዋንጫ ቤታችሁን ያለውን ዋንጫው ልንቀበላችሁ እንችላለን በዚህ ሰማይ ቤታችሁ ያለውን ዋንጫ መተል ልንቀበላችሁ እንችላለን ምን ይላል የቀና ብዙ ያወራ ማንዬ በጣም ብዙ ነው የሚያወራ እንደውም ዛሬ ባጋጠመን ድንገተኛ ምክንያት ድንገተኛ ደስታ ምክንያት እንቅልፍ የሚባል ነገር የለም የሚል አዋጅ እኔ በመንግስት ደረጃ ቢታወጅ ደስ ይለኝ ነበር ወጥቼ እንዳተኙ የሚል ቪዲዮ ልሰራ ነበር ትንሽ በሌላ ነገር እንትን እንዳልል ብዬ ነው ይቀልዳሉ ወደላ እኔ ወደላ ፍቅራለ ከበላይ ወደላ እኔ ወደላ ራይስ ባልተለመደ አይነት መልኩ እንደዚህ ደስታውን ሲገልጽ ነበር ይሄ እንዴት ሊፈጠር እንደቻለ ልንገራችሁ ኢዜና ቲምበር ባይብል ስቴዲ አዘጋጅተው ነበር እና ራይስ ይሄን ባይብል ስቴዲ ተቀላቅሎ ነበር ከዛ በኋላ ለውጡን ዩት ሴሌብሬሽን ወደዚህ ተቀይሯል ለማንኛውም ለእንደዚህ አይነት ተመሳሳይ ኮንቴንት ፎሎ ማድረጋችሁን እንዳትረሱ ቤተሰብ እኔ እጅግ በጣም ፈርቻለሁ ዘንድሮ አርሰናል በምን አይነት ቋጠሮ እንደምናስቆማቸው አላውቅም በምን አይነት ቋጠሮ እንዳንቋጠር ሲጀመር አውቀው ተመሳሳይ ታደርጉት ተመሳሳይ ምን ብለን እንቋጥር የክለባችንን ጨዋታ ላይ ያለው ሲያርሳና ያለው ማየው ነገር ነው ያደርጉት አሁንም ክሊንሺቱ እንደቀጠለ ነው ፋሚሊ አርሰናል ላይ ማስገባት ተአምር እስኪመስል ድረስ ተአምር ሆነ እኮ አርሰናል ላይ ማስቆጠር ፋሚሊ እኔ እኮ በቃ ኖ ጎል ያልኩ ነው ፍስ ያልኩ ነው ዝም ብዬ አፍስ ዘግቼዋለሁ አሁን አይስቴክ
ኧረ ፋሚሊ ፈራን። 9 ጨዋታ በተከታታይ በ7 ነጥብ እየመሩ ነው ፕሪሚየር ሊግ። ማንም ይደርስ ማንም ይዛቸው። እኛ እንኳን በቃ ለቻምፒየንስ ሊግ በሚለው በቃ አለ። በጣም ያስፈራል። ማን ሁለተኛ እንዴ? ማንቸስተር ሁለተኛ ደረጃ። ኧረ ይሄ እውነት ኤአይ ነው። ባለፈው ኤአይ ነው ብያለሁ። አሁንም ኤአዩ እንደቀጠለ ነው። እንዴ ደግሞ ሴት ፒስ እስቲ አሁን ሴት ፒስን ስታጥላላ ለስማ ሴት ፒስን ስታጥላላ ለስማ እስቲ ማስተር ደጋቢ ኧረ ሊቪ ሲቲ ሲባል እናንተ የተናቀ የሚባለው እውነት ነው። ለማንኛውም ያዝልቅ ሰከንድ ሀፍ እናያለን። እመጣልሻለሁ። አንቺ ነው ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነው። አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት አናዘር 0 ኦን ታርጌት። እናንተ በኦን ታርጌት እኛ በጎል ማንም አያሸንፈን። ዛሬ አሁን ነው 2-0 አሸነፍ። አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው። 2-1 ነበር የሚሆነው ግን 2-0 አሸነፍ። ግሬት ዎል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ ምን ነው 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም 1 ጎል ነው የገባው። 9 ጌም 1 ጎል ነው 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ። ፓፖቴ ማንም ብትሆን ይሄን ቪዲዮ እስከዚህ ድረስ ራሱ የሌላ ክለብ ደጋፊ እያየ ነው አያ በነጻ ተተዳደር ገብተህ ቪዲዮ አይተህ በዛ መሰረት ቮት አድርጊ። አርሰናል 2 በርንሌይ 0 የተጫዋቾች ሬቲንግ ማለት ነው። እኔ ዛሬ ተናድጃለሁ እንዴ ተመታብን እኮ ኳስ አንግል ገጨባቸው። ከበረኛ ነው የምንጀምረው እንደ ሁልጊዜው ማለት ነው። ራያ ቅጣት ምትን አስተካክል። ራያ ማስተካከል አለብህ። ቅጣት ምት አትችልም እንዴ? አንግል ገጨባቸው እኮ ዛሬም እኮ። ስለዚህ ማለት ነው ለራያ 7 እንሰጠዋለን ማለት ነው። ወደ ተከላካዮች እንሄዳለን። ካላፊዮሪ ጽድት ያለ ፓስ ያደርግ ነበር በመከላከልም በማጥቃትም ዛሬ ፐርፌክት ነበር። ገባችሁ? ካላፊዮሪ 8.5 ዛሬ አስደስቶኛል ማለት ነው። ወደ ተከላካያችን እንሄዳለን። ሴንተር ባኮቻችን ሁሌ ማለት ሶሊድ ናቸው። ምንም ጥያቄ የለው። ለሁለቱም 8 ነው የምንሰጣቸው። ጋብሪኤልም በዚህ በኩል ጽድት ያለ ነበር። ሳሊባም ከጉዳት ተመልሶ አሪፍ ነገር ነው ያደረገው 8 ማለት ነው። ቲምበር ዛሬ ጽድት ያለ ጨዋታ ሲጫወት ነበር። ቲምበር ሁሌም ነው ጽድት ያለ ጨዋታ የሚጫወት 8.5 ማለት ነው። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ጽድት ያለ ነገር ይዤላችሁ መጥቻለሁ። ገባችሁ? ኤሌፋንት ቤት ማለት ነው አዳዲስ ቶርናመንቶች ይዘውላችሁ መጥቷል። ጎልደን ጎል የሚባል አለ። በየሳምንቱ የተመረጡ ጨዋታዎች ላይ ማለት ነው አንድ ጎል ሲገባ 30 ብር ተጨማሪ በየጎሉ ማለት ነው። ገባችኋ? ከዚህም የተሻለ ደግሞ ብዙ ቶርናመንቶች አሉ። አቬተር፣ ቺክን ሮስ በጣም ብዙ ጌሞች አሉ ማለት ነው። ጎግል ላይ እየገባችሁ ማለት ነው ኤሌፋንት ቤት ብላችሁ ሰርች እያደረጋችሁ መጮታችሁ እንዳረሱ። ዙቢሜንዲ ምንድነው የሚሰራው ነው? ዛሬ ጽድት ያለ ጨዋታ ነበር ሲጮት የነበረው። ቴምፖ ኮንትሮል ሲያደርግ ፓስ፣ የአየር ኳስ አቅሙትም ቁመቱ አጭር ነው ግን የአየር ኳስ ይገጭብሃል። እንዴት እንደሆነ አላውቅም። በጣም የሚያምር ጨዋታ 8 ከ10 ማለት ነው። ዴክላን ራይስ በስና ማን ኦፍ ዘማች ነው። ዴክላን ራይስ ማን ኦፍ ዘማች፣ የኔ ማን ኦፍ ዘማች ዴክላን ራይስ። ምን አይነት ጨዋታ ነው እንዴ! ኮርኖን ያገባ ነው በሱ ምክንያት ነው። ጭራሽ ሄዶ አገባ። ፓስ ሲያደርግ ድሪብል ሲያደርግ ዛሬ ሙሉ ለሙሉ ፐርፌክት ነበር። 9.5 ማለት ነው። ኤዜ ጋር እንሄዳለን። ኤዜ ከቲሙ ጋር እየተዋሃደ ነው። እርግጠኛ ነኝ የምነግራችሁ ነገር ከቲሙ ጋር እየተዋሃደ ድሪብሉ፣ ፓሶቹ በጣም ጽድት ያለ ነገር ነበር ዛሬም ሲያደርግ የነበረው ማለት ነው። 8 ከ10 ትንሽ እንደውም አታክ ላይ ዛሬ ያናደደኝ ሳካ ምንድን እያደረክ ያለው? 2 ኳስ ነው የሳተው። 2 ያለቀለት ኳስ ማለት ነው። ዛሬ ቢገባብን ኖሮ እናደድ ነበር። ሳካ መመለስ አለብን በደንብ። ኦዴጋርድ እስኪመለስ ድረስ በደንብ ይጮት አይመስለኝም። 7 ከ10 ጊዮኬሬሽ ዛሬ ጽድት ያለ ጨዋታ ሲጮት ነበር። ድሪብሉም ደስ ይል ነበር። ፓሲንጎቹ ራሱ ደስ ይሉ ነበር ዛሬ ማለት ነው። በጣም የሚያምር ጨዋታ ተቀይሮ ነው የወጣው ማለት ነው። ግን እንደዛም ቢሆን በጣም የሚያምር ጨዋታ ተጫውቷል። 8 ከ10 እንሰጠዋለን ማለት ነው። ትሮሳርድ ከአታካችን ዛሬ ማለት ነው ከሶስቱም ፍሮንት 3 ትሮሳርድ ነበር ሲጮት የነበረው። ምን አይነት ጨዋታ ድሪብል በሉት። በዛ ላይ ደግሞ ለራይስ ያደረገውን ክሮስ አይታችሁታል አይደል? በጣም የሚያምር ጨዋታ 8.5 ከተቀያሪዎች ደግሞ ማለት ነው ኗኔሪ ገብታ አሪፍ ለመንቀሳቀስ የሞከረች ነበር 7.5 ከዛ ሜሪኖ 7 ሂንካፔም 7 ማለት ነው። ያው እንደተለመደው 2-0 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ አፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም
ወይ አንድ ይገባል ወይ ሁለት ይገባል፣ በዛው ያልቃል በቃ። ዛሬማ ኦን ታርጌትም የለም ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ከወዲሁ በቃ የተረጋገጠ ዋንጫ የምር የተረጋገጠ ከወዲሁ በቃ ጭራሽ ኦን ታርጌት ይጥፋ። ኧረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? ኧረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም?